በርከት ያሉ ፈጣን በጉዳዩ ዙሪያ የሚያጠነጥኑ መረጃዎች ዩቲዩብ ላይ በየሰዓታቱ ልዩነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። የመካከለኛው ምስራቅ ውጊያ አሁንም ተባብሶ ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደቂቃዎች በፊት በሰጡት መግለጫ የኢራን የጦር አመራሮች ከሀገር ሊሸሹ ነው፣ እየመጣ ያለውን እሳት ስላወቁት ነው ከሀገር የሸሹት ብለዋል። ከዚህ በኋላም እጅግ አውዳሚ ጥቃት ሊጀመር ነው ብለዋል ኔታንያሁ በሰጡት ማስጠንቀቂያ። በሌላ በኩል የእስራኤል መከላከያ ሚኒስትር አይዲኤፍ ደግሞ ከባዱ ጊዜ ከባዱ ጥቃትም እየመጣ ነው በማለት ገልጾ ለመላው ኢራናውያን በሚል በኢራን የፋርስ ቋንቋ ባሰራጨው መልእክት እንዳለው ኢራናውያን በሙሉ ከጦርነት ቀጠናዎች እንዲርቁ፣ ቴህራን አካባቢ ካሉ ወታደራዊ ተቋማት በፍጥነት ራሳቸውን እንዲያርቁ እንመክራለን። ከባድ ጥቃት አሁን እየመጣ ነው ብለዋል። በሌላ በኩል ኢራን እጄን አጣጥፌ አልቀመጥም፣ ከትናንት በስቲያው የትናንቱ ጥቃት እንደባሰ ሁሉ የዛሬው ደግሞ የዛኑ ያህል እጥፍ ድርብ ይሆናል ብለዋል። ኢራን ሌሊቱን በእስራኤል ውስጥ ያደረሰችው ውድመት አሁንም ረፋዱን በመገናኛ ብዙሃን እየታየ ይገኛል። ከፍተኛ ውድመትም በእስራኤል ላይ እንደደረሰም ተመልክቷል። ጉዳዩን አስመልክቶ የኢራን መንግስት ያወጣውን ዘገባ የማስደምጣችሁ ይሆናል። በጉዳዩ ዙሪያ ደግሞ እንዲሁ የአሜሪካው ፕሬዚደንት ዶናልድ ትራምፕ መግለጫ ሰጥተዋል። ትራምፕ ስለዚህ ግጭት ከሰዓታት በፊት ምን አሉ? ታደምጡታላችሁ። በሌላ በኩል የአሜሪካ ምክር ቤት ህግ አውጪዎችም ለትራምፕ ማስጠንቀቂያ ሰጥተዋል። በዚህ ግጭት አሜሪካ መግባት የለባትም፣ የአሜሪካ አንድም ወታደር ቢሆን ለእስራኤል ተብሎ መውደቅ የለበትም የሚል ደብዳቤ በግልጽ ጽፈው ማስገባታቸው ተነግሯል። ህግ አውጪዎቹ በማህበራዊ ሚዲያ ሀሳባቸውንም እያንሸራሸሩ ይገኛሉ። ግጭቱ በቀጠናው ላይ ተባብሶ ቀጥሏል። አንዱን እየጎዳ ነው። የሁለቱም ሀገራት መገናኛ ብዙሃን ራሳቸውን የሚደግፉ መግለጫዎችን በማሰራጨት ላይ ናቸው። አሁን የተሰሙ መረጃዎችን እንሆ በዝርዝር ላስደምጣችሁ። አብረን እንከታተለው። ሰበር ዜና። በእስራኤልና በኢራን መካከል ያለው ውጊያ አሁንም ተባብሶ እየቀጠለ ሲሆን ሁለቱም የአየር ጥቃቱን በየሰዓታቱ ልዩነት አጧጡፈውታል። ይህ ዘገባ በተጠናከረበት ሰዓት በኢራን የተለያዩ ከተሞች አሁንም የእስራኤል የአየር ጥቃት የደረሰ ሲሆን እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ ረፋዱን በሰጡት መግለጫ ቃል በቃል እንደተናገሩት በርካታ የኢራን የጦር አመራሮች ኢራንን ለቀው ለመውጣት እየተዘጋጁ እንደሆነ ጥብቅ መረጃ ደርሶኛል ያሉት ቤንያሚን ኔታንያሁ የኢራን የጦር አመራሮችን ለመሸሽ የወሰኑትን ውሳኔ የሚደነቅ ነው፣ የሚመጣውን ስለሚያውቁት ነው እየሸሹ ያሉት፣ እሳቱ አይቆምም ብለዋል ኔታንያሁ ዛሬ ረፋዱን በሰጡት መግለጫ። እስራኤል ቀጥሎ ስለምታደርገው ጥቃት ፍንጭ የሰጡት ቤንያሚን ኔታንያሁ ከሰዓታት በኋላ ከባድ ጥቃት ሊኖር እንደሚችል አመልክተዋል። በሌላ በኩል የእስራኤል ጦር አይዲኤፍ ለኢራናውያን ጥብቅ ማስጠንቀቂያ ሲል ማስጠንቀቂያ የሰጠ ሲሆን እስራኤል ጦር በዚህ የማስጠንቀቂያ መግለጫውም አስከፊው ጊዜ እየመጣ ስለሆነ ሁላችሁም ኢራናውያን ከወታደራዊ ቀጠናዎች ራሳችሁን አርቁ በማለት ገልጿል። በፋርስ ቋንቋ ለኢራናውያን በሰጠው ማስጠንቀቂያ ይፋ ያደረገው የእስራኤል መከላከያ ሚኒስትር አይዲኤፍ መካከለኛው ምስራቅ ከትናንቱ ዛሬ ቀውሱ እየከፋ ሊሄድ እንደሚችል የሚያሳይ መልእክት ነው ብለዋል። ኢራንም በበኩሏ እጄን አጣጥፌ አልቀመጥም፣ ምላሹኑ ወዲያው በሰከንድ ውስጥ እሰጣለሁ ብላለች። የጦር መሳሪያ ማምረቻ ፋብሪካዎችና ድጋፍ ሰጪ ተቋማት አካባቢ ዜጎች መውጣት እንዳለባቸው የእስራኤል መከላከያ ኃይል ሲናገር ተጨማሪ መግለጫም ከእስራኤል ከመሰጠቱ በፊት ወደ አካባቢው ኢራናውያን እንዳይመለሱ የጦር ማከማቻዎችን እንዲሁም የሲቪል መሰረተ ልማቶች ውጪ ያሉ ቦታዎች ላይ ኢራናውያን እንዳትታዩ የከፋ ጥቃት ከዚህ በኋላ ሊጀመር ነው ብለዋል። በእነዚህ መሰረተ ልማቶች ተገኛችሁ ማለት ህይወታችሁን አደጋ ውስጥ ትከታላችሁ ማለት ነው ሲል የእስራኤል መከላከያ ኃይል አይዲኤፍ በማህበራዊ ትስስር ገጹ ባወጣው በፋርስ ቋንቋም ባዘጋጀው ጽሑፍ ላይ ገልጿል። የኢራን አብዮታዊ ዘብ IRGS በእስራኤል ላይ ከባድ አጸፋ ምላሽ እንደሚሰጥ የገለጸ ሲሆን ከትናንት በስቲያው የትናንቱ እንደባሰ ሁሉም የዛሬው ደግሞ የአጸፋ ጥቃቴ እጅግ የከፋ ነው ብሏል። የኢራን መንግስት ባወጣው መግለጫ ዛሬ ከረፋዱ ጀምሮ በተለይም የእስራኤል መገናኛ ብዙሃን ከእስራኤል በምስል አስደግፈው እያሰራጩት እንዳለው መረጃ ከሆነ ትናንትና ምሽት ለቁጥር በሚያዳግቱ እጅግ በርካታ ሚሳኤሎችን ያስወነጨፈችው ኢራን በእስራኤል ውስጥ ከፍተኛ ጉዳት አድርሳለችም ተብሏል። የእስራኤል የአደጋ ጊዜ አገልግሎት በጥቃቱ ቢያንስ እስካሁን ከፍርስራሹ ስር የወጡ 10 ሰዎች መገደላቸው ሲረጋገጥ በመቶዎች የሚቆጠሩ ሰዎች ደግሞ መቁሰላቸውን አሳውቋል። ከጥቂት ቀናት በፊት በመንግስታቱ ድርጅት የኢራን አምባሳደር በእስራኤል ጥቃት 78 ሰዎች መገደላቸው
መሆናቸውን ተናግረው ነበር። ትናንትና ደግሞ የኢራን ብሔራዊ ቴሌቪዥን ጣቢያ ምሽቱን በቴሄራን በአንድ የመኖሪያ አፓርትመንት ላይ እስራኤል ባደረሰችው ጥቃት 20 ህጻናትን ጨምሮ 60 ንጹሃን ዜጎች መገደላቸውን ዘግቧል። የኢራን ነዳጅ ሚኒስትር በዋና ከተማዋ የሚገኘው የሳህራን ነዳጅ ማከማቻ በእስራኤል ጥቃት መመታቱንና መውደሙን አረጋግጧል። የኢራን የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢከሰትበትም አሁን በስራ ላይ መሆኑን ተዘግቧል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንና እስራኤል በቀላሉ ስምምነት ላይ እንዲደርሱና ጦርነቱ ዛሬ እንዲያቆም ማድረግ ይቻላል ሲሉ ተናገሩ። ፕሬዝደንት ዶናልድ ትራምፕ በእስራኤልና በኢራን መካከል የተፈጠረው ግጭት አሜሪካ አለመግባቷን በይፋ ተናግረው ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ዩናይትድ ስቴትስ ዛሬ ምሽት በኢራን ላይ ከደረሰው ጥቃት ጋር ምንም አይነት ግንኙነት አልነበራትም አይኖራትምም ብለዋል። ኢራን ከዚህ ቀደም አሜሪካና አጋሮቿ የኢራንን የአጸፋ ጥቃት እንድታከሽፍ እስራኤልን እንዳይረዱ አስጠንቅቀዋል። ትራምፕ አክለውም በማንኛውም መንገድ ሁኔታ ወይም መጠን በኢራን ጥቃት ከደረሰብን የጦር ሰፈራችን ከተነካም በዩናይትድ ስቴትስ ማንኛውም አይነት ጥቅሟ ላይ የሚጋረጥ ነገር ከመጣ ያለ ጥርጥር በጥንካሬ ዩናይትድ ስቴትስ ምላሽ ትሰጣለች ብለዋል። ሆኖም ግን ካልተነካን በዚህ ግጭት ላይ በቀጥታ አንሳተፍም ብለዋል የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ። ሆኖም ኢራንና እስራኤል በቀላሉ ስምምነት ላይ እንዲደርሱ ማድረግና ይህንን ደም አፋሳሽ ግጭት ግን ማቆም እንችላለን ሲሉ ቃል በቃል ተናግረዋል። ይህ በዚህ እንዳለ እስራኤል ባለፈው ምሽት በኢራን የኒውክሌር ተቋማትና ሳይንቲስቶች እንዲሁም ቁልፍ ወታደራዊ አመራሮች ላይ ያነጣጠረ ጥቃት ማድረሷን ተከትሎ ኢራንም ራሷን ለመከላከል በሚል ወስደው የአጸፋ እርምጃ መሃል ወደ ለየለት ውጊያ መገባቱን ተከትሎ በአሜሪካ ሕግ አውጪዎችም ዘንድ ጉዳዩ በከፍተኛ ሁኔታ የተለያዩ ሐሳቦችን እያስከተለ ነው። ከተለያዩ የፖለቲካ ጎራዎች የተውጣጡ የአሜሪካ ሕግ አውጪዎችም በጋራ በመሆን የትራምፕ አስተዳደር ምንም አይነት እርምጃ በዚህ ጦርነት ውስጥ ከመውሰድ እንዲቆጠብና አሜሪካ አሁን ካለችበት ሁኔታ በላይ በግጭት ውስጥ እንዳትገባ በጥብቅ የትራምፕን አስተዳደር አሳስበዋል። የኬንታኪው ሪፐብሊካን እንደራሴ ቶማስ ማሲ በማህበራዊ ትስስር ገጻቸው እንዳሰፈሩት የእስራኤል የጀመረችው ጦርነትን ለመጀመር በቂ አቅም ካላት ነው ራሷን ችላ ትዋጋ ለመከላከያ በሚል የአሜሪካ ግብር ከፋዮች ገንዘብም ለእስራኤል መገበር አላስፈላጊ ነው። ይህንን የጥቃት ጦርነትም ለመደገፍ ድምጼንም አልሰጥም ሲሉ ተቃውሟቸውን አሰምተዋል። በተመሳሳይ የቴክሳሱ ዲሞክራት እንደራሴ የሆኑት ግሬግ ካሳሪ በበኩላቸው የኔታንያሁ ግዴለሽ ጥቃት ሰፊ ጦርነት በመቀስቀስ አሜሪካን ወደ ግጭት የመሳብ አደጋ አለው በማለት ገልጸው ትራምፕ የኔታንያሁን ወረራ በመቃወም የኢራንን የኒውክሌር ፕሮግራም በዲፕሎማሲያዊ መንገድ ለመፍታት መጣር አለባቸው። ትራምፕ የአሜሪካ ወታደሮችን በኔታንያሁ ጦርነት ውስጥ ከማሳተፍ በፊት የኮንግረሱን ይሁንታ ሳያገኙ ሕገ መንግስቱን መጣስ የለባቸውም ሲሉ ጽፈዋል። የኮኔክቲከት ዲሞክራት ሴናተር የሆኑት ክሪስ መርፊ በሰጡት መግለጫ ደግሞ ይህ በትራምፕና በኔታንያሁ የተፈጠረ ጥፋት ሲሆን ቀጠናውን ወደ አዲስና ገዳይ ግጭት ውስጥ የመክተት አደጋ አለው። በእስራኤልና በኢራን መካከል የሚፈጠር ጦርነት ለኔታንያሁ የውስጥ ፖለቲካ ሊጠቀም ይችል ይሆናል፣ ነገር ግን ለእስራኤልም ሆነ ለአሜሪካና ለቀሪው የቀጠናው ክፍል ደህንነት አስከፊ ነው ብለዋል። አክለውም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት አሜሪካም በዛሬው ጥቃት ውስጥ አልተሳተፈችም፣ ባልተጠየቅነውና ደህንነታችንን በሚያሳጣ ጦርነት ውስጥ እስራኤልን የመክተት ግዴታ የለብንም በማለት ገልጸዋል። ግን ሕግ አውጪዎቹ በተለይም ስጋታቸውን የገለጹት ኢራን የበቀል እርምጃ ከወሰደች አሜሪካ እስራኤልን ለመከላከልና የኢራንን የኒውክሌር አቅም ለማጥፋት ልትንቀሳቀስ ትችላለች በሚል መሰጋቱን ተከትሎ ነው። ትራምፕ ባለፈው ምሽት ለፎክስ ኒውስ እንደተናገሩት ኢራን የበቀል እርምጃ በአሜሪካ ላይ ከወሰደች አሜሪካ ራሷንና እስራኤልን ለመከላከል ዝግጁ ናት ሲሉ ተናግረው ነበር። የሚችጋኗ ዴሞክራት ተወካይ ደግሞ በበኩላቸው ራሺዳ ትላይቡ ፕሬዚደንቱ የኮንግረሱን የጦርነት ስልጣን በመሻር በራስ ፈቃድ የአሜሪካ ወታደሮች ከኢራን ጋር ጦርነት ውስጥ መላክ አይችሉም ብለዋል። ይህ የህገ መንግስቱን አንቀጽ 1 የሚጥስ ሲሆን ጦርነት ለማወጅ የኮንግረሱን ይሁንታ ይጠበቃል። የአሜሪካ ህዝብም በመካከለኛው ምስራቅ ሌላ የማያልቅ ጦርነት አይፈልግም። የአሜሪካ ወታደሮች የአሜሪካ ልጆችም ሄደው እዚያ ዋጋቸውን የሚከፍሉበት ምንም ምክንያት የለም። ይህንን ህይወት የሚቀጥፍና የአሜሪካ ቤተሰቦችን ሊነካ የሚችል አንድም ነገር መከሰት የለበትም ብለዋል።
አንድም የአሜሪካ ወታደር ቢሆን በእስራኤል ጉዳይ መሞት የለበትም ብለዋል። የኬንታኪው ሪፐብሊካን ሴናተር ራንድ ፖል በበኩላቸው የአሜሪካ ሕዝብ የማያልቁ ጦርነቶችን ይቃወማል። በ2024 ለዶናልድ ትራምፕ ድምፅ ሲሰጥም ይህንኑ አሳይቶ ነበር። እስራኤል ከፊሊስጤም ጋር የጀመረችውን እሰጣ ገባ እቋጫለሁ ማለታቸውን ተከትሎ መላው አሜሪካውያን ሰላም ወዳድ ሕዝብም የመረጣቸው ይህንኑ ተስፋ አድርጎ ነበር ብለዋል። ሕግ አውጪዎቹ እንዳመለከቱት ከሆነ ጥቃቱ የተሰነዘረው አሜሪካ ከኢራን ጋር በኒውክሌር ስምምነት ዙሪያ በዲፕሎማሲያዊ መንገድ ለመነጋገር በምትመጥበት ወቅት መሆኑን የዚህን ጥረት የወደፊት እጣ ፈንታም ገደል ከቶታል ብለዋል። በአሁኑ ሰዓት የሁለቱም ሀገራት መንግስታት መገናኛ ብዙሃን አንዱ አንዱን የሚያሞግስ አንዱ አንዱን የሚነቅፍ ዘገባ በመስራት ቀጥለዋል። የእስራኤል መገናኛ ብዙሃን ከዚህ በኋላ ኢራን ፈራርሳለች፣ አድቀናታል በማለት መገናኛ ብዙሃኑ ዘገባ ሲሰሩ፣ በሌላ በኩል የኢራን መገናኛ ብዙሃንም እስራኤል ላይ ከባድ ጉዳት አድርሰናል፣ እስራኤል እየደቀቀች ነው የሚል ዘገባ ማሰራጨታቸውን ቀጥለዋል። ወትሮም በጠላትነት በአይነ ቁራኛ የሚጠባበቁ የነበሩትና ሲበረታም በቀጥታና በተዘዋዋሪ ሲፋለሙ የኖሩት እስራኤልና ኢራን ካሳለፍነው ሐሙስ ሰኔ 5 ቀን 2017 ዓመተ ምህረት ሌሊት አንስቶ እስራኤል በከፈተችው ጦርነት ወደ ለየለት ውጊያ መግባታቸው ዓለምን ጭንቀት ውስጥ ከቷል ይላል ቢቢሲ። እስራኤልና ኢራን ለዘመናት ባላንጣ የሆኑ አገሮች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይቷል ያለው የቢቢሲ ዘገባ ኢራን ከምድረ ገጽ እንድትጠፋ የምትሻት እስራኤል ትንሿ ሰይጣን ስትላት፣ አሜሪካን ደግሞ ትልቋ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ታንጸባርቃለች። እስራኤልም በተመሳሳይ ኢራን ካልጠፋች ተኝቼ አላድርም የምትል ሀገር ስትሆን ኢራንን ለማጥፋት ለዘመናት የተለያዩ የኒውክሌር ሳይንቲስቶቿን ከመግደልም ጨምሮ የእርስ በርስ ውስጣዊ ግጭት እንዲነሳ ብዙ የእጅ አዙር ስራዎችን ስትሰራ እስራኤል ቆይታለች። የሆነ ሆኖ የሁለቱም እቅድ ሳይዛካም እዚህ ደርሰዋል። የኢራንና የቴል አቪቭ ጠላትነት ምንጭ ምንድን ነው በማለት የሚያጠይቀው ቢቢሲ እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህረ ሰላጤው ሀገራት የተለየና መልካም የሚባል እንደነበር አስታውሶ እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቷ ሀገር እውቅና በመስጠት ሁለተኛዋም እስላማዊ ሀገር የነበረችው ኢራን ነበረች። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረውና በአሜሪካ በሚሞካሸው የሻህ ፓህላቪ ስርወ መንግስት ነበር። እንደ አውሮፓውያን አቆጣጠር በ1979 ላይ የኢራን አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን መቀየር ጀመረ። የአያቶላ ሆሚኒ ስርዓት ስልጣኑን ሲቆጣጠር ከዚህ ቀደም በኢራን ላይ ነግሶ የነበረው የአሜሪካ አስፈጻሚ የአሜሪካ ተላላኪ እንጂ የራሱ አቋም የሌለው ለፊሊስጤም ወገኖቹ የማያዝን ነበር በማለት የገለጸ ሲሆን ለእስራኤልም ከዚህ ቀደም የሰጠችውን እውቅና ሰርዛለች። ኢራን ከዚያ በኋላ በእስራኤል ላይ የምትከተለው ፖሊሲ እስራኤልን እንደ ጠላትና እንደ ሀገርነት እንደማታውቃትም ከመግለጽ በተጨማሪ በመካከለኛው ምስራቅ ታጣቂ ታደራጅባታለች። ይህም ማለት ደግሞ እስራኤል የመስፋፋትና በተለይም በፊሊስጤማውያን ላይ የምትፈጽመውን ነገር የምትቃወም ቀጥተኛ ሀገር ሆና መጣች። የአያቶላ ሆሚኒ አብዮታዊ የሻህ መንግስትን ገርስሶ የራሱን ስልጣን ሲቆጣጠር የመንግስታቸው ዋነኛ መለያ የአሜሪካና የአጋሮቿ ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠች። ለእስራኤል ፓስፖርትም እውቅና ነስቶም በቴህራን የነበረውንም የእስራኤል ኤምባሲ የእስራኤልን መንግስት ሲዋጋ ለነበረው ለፊሊስጤም ነጻነት ድርጅት ፒኤልኦ አሳልፎ ሰጠ። እዚያ በኋላ የተጀመረው ጠላትነታቸው አንዳቸውን ለማጥፋት የሚያሴሩ ሀገራት ሆነው ብቅ አሉ። በኋላም እስከ ዛሬዋ ዕለት ድረስ አንዳቸውን ለማጥፋት የሚጥሩ ሀገራት ሆነው የቀጠሉ ሲሆን አሁንም ጎራ ለይተው ፈንጂ መወራወራቸው አልቀረም። እስራኤል በአሜሪካ በእንግሊዝና በሌሎችም አጋሮቿ ስትታገዝ እንዲሁ ኢራን ደግሞ ለብቻዋ አልፎ በአጋሮቿ በነ ሩሲያ የምትደገፍ ሀገር ሆና ሁኔታውን አባብሰውት ቀጥለዋል። በአሁኑ ሰዓት የተለየለት ውጊያ ውስጥ የሆኑት ሁለቱ ሀገራት ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋ የሚችል ቋፍ ላይ መድረሳቸው ይታወቃል። በተለይም ደግሞ የኢራን የኒውክሌር ጣቢያዎችም በከፍተኛ ሁኔታ የእስራኤል ምት እያረፈባቸው በመሆኑ ጨረር አፈትልኮት ከወጣም ሌላ ጉዳት ሊያደርስ እንደሚችልም ከወዲሁ እየተነገረ ነው። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃዎችን ከሰዓታት በኋላ ይዤላችሁ የምቀርብ ይሆናል። እስከዚያው በያለን